ሰበር ዜና ሰራዊት ጉጅለ ፋሽስት አብይ አህመድን መላፍንቱን በነፈርትን ከበት ተጽዋራትን ጀመርዎ መጥቃዕቲ ሙሉ በሙሉ ምፍሻሉ ዋና አዛዚ ሰራዊት ትግራይ ተጋዳላይ ታደሰ ወረደ አፍሊጡም ንግንባር ጭፍራ ምልቃቅ ማለት ንቤተ መንግስት አዲስ አበባ ምልቃቅ ማለት እዩ ኢሉ ከመከሐሉን ክህንደደሉን ጸንሐ ግንባር ምስ ሙሉ ሰራዊቱ በመድር ዓም ጅግና ሰራዊትና ጸላኢና ሐንሳብና ሐዋሩን ተስፋ ከቆርጽ ዝገበረ ኮይኑ ሰራዊትና ድማም ብቁዕ አቅሚስ ተፈጠረሉ ኩነታት ከምስተበጽሐም ተጋዳላይ ታደሰ ወረደ አፍሊጦሎም ወራሪ ሰራዊት ጉጅለ አብይን መላፍንቱን ሰራዊት ትግራይ አብዛሐዞም 4 ግንባራት ካብ 27 መስከረም ክሳብ 5 ጥቅምቲ 2014 ዓመተ ምህረት بنفرتن كبت تጽዋራትን ተዓጅቡ ከካይዶ ጸንሐ መጠነ ሰፊሕ መጥቃዕቲ ሰራዊት ትግራይ ብትሪ በመመካትን በዘወሰደ በርቃዊ መሊስካ መጥቃዕትን ሙሉ በሙሉ በመፍሻል ህንዱድ ወራሪ ሰራዊት ጉጅለ አብይን ተስፋሕፋሒ ኃይለም ሐራን ከምዝ ተበታተነን ከምዝ ተደምሰሰን ዋና አዛዚ ሰራዊት ትግራይ ተጋዳላይ ታደሰ ወረደ ግልጽ ገይሮሎም ጸላይ አበርባዕቲኡ ግንባራት ካብዘ ሰለፎም 34 ክፍላተ ሰራዊት እቶም 27 ክፍላተ ሰራዊት ኣብ ኩናት ከምስተሳተፉ ዝገለጸም ዋና አዛዚ ሰራዊት ትግራይ ተጋዳላይ ታደሰ ወረደም ካብዚኦም ካብ 70 ክሳብ 80 ሚእታው ዝኾኑ ዑስባት ተደምሲሶምን ተበታቲኖምን ኣለው ብተመሳሳሊ ንግንባር ጭፍራ ምልቃቅ ማለት ንቤተ መንግስት አዲስ አበባ ምልቃቅ ማለት እዩ ኢሉ ከመከሐሉን ክህንደደሉን ጸንሐ ግንባር ምስ ሙሉ ሰራዊቱ በመድር ዓም ጅግና ሰራዊትና ጸላኢና ሐንሳብና ሐዋሩን ተስፋ ከቆርጽ ዝገበረ ኮይኑ ሰራዊት ትግራይ ድማም ብቁዕ አቅሚስ ተፈጠረሉ ኩነታት ከምዝ ተበጽሐም ተጋዳላይ ታደሰ ወረደ አፍሊጡም ዝኸበርኩም ተመልከት ቴሌቪዥን ትግራይ ዋና አዛዚ ሰራዊት ትግራይ ተጋዳላይ ታደሰ ወረደ ብዛዕባ ኩነታት ዝሃቦ ዝርዝር መግለጺ ድሕርስቶስ ሶኑ ደቃይቅ ከነቀርብና ተኸታተሉ وفرتبكت كم تحزي ساينساو مبرقا ودنم وقبوس الكلة معبيتا بسرتتات كمار عدم مرأيا من النت ودابقا أو دفعم علل 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 ملحاسب يخوض صلاتك وفرتبكت كم تحزي ساينساو مبرقا ودنم ሰበር ዜና የትግራይ ሰራዊት ዋና አዛዥ ታጋይ ታደሰ ወረደም የፋሽስቱ አብይ አህመድ ቡድንና ግብረአበሮቹ ባየርና በከባድ መሳሪያዎች የከፈቱት የማጥቃት ዘመቻ ሙሉ በሙሉ መደምሰስ መክሸፉን አስታወቁም የፋሽስቱ ቡድንና ግብረአበሮቹ የትግራይ ሰራዊት የበያዛቸው አራቱም ግንባሮች ከመስከረም 27 እስከ ጥቅምት 4 2014 ዓ.ም በአየርና በከባድ መሳሪያዎች የጀመሩት መጠነ ሰፊ የማጥቃት ዘመቻ ጀግናው ሰራዊታችን በብቃት በመመከትና በወሰደው የጸረ ማጥቃት እርምጃ ሙሉ በሙሉ መክሸፉን የፋሽስቱ ወራሪ ሰራዊትና የአማራ ተስፋፊ ኃይል እንዲበታተንና እንዲደመሰስ ሆኗል ብለዋል ጠላት በአራቱም ግንባሮች ካሰለፋቸው 34 ክፍላተ ሰራዊት 27ቱ በውጊያው እንደተሳተፉ የገለጹት የትግራይ ሰራዊት ዋና አዛዥ ታጋይ ታደሰ ወረደም ከነዚህም ከ70 እስከ 80 በመቶ የሚሆኑት ቅጥረኛ ሰራዊት እንደተደመሰሰና እንደተበታተነም ገልጸዋል በተመሳሳይ የጭፍራ ግንባርን መቆጣጠር አዲስ አበባ ቤተ መንግስት መልቀቅ እንደማለት ይቆጠራል በማለት ፋሽስቱ ቡድን ሲመካበት የነበረው የጭፍራ ግንባር በጀግናው የትግራይ ሰራዊት በማፍረስ ላንዴና ለመጨረሻ ተስፋ እንዲቆርጥ በማድረግ በአንጻሩ የጀግናው ሰራዊታችን አቅምና ብቃት ወደ ከፍተኛ ደረጃ ያሸጋገረ ነው ብለውታል ተመልካቾቻችን የዚህ ዝርዝር እንደደረሰን የምናቀርብ ይሆናል بسرتتات كمار عدم مرأيا من النت ودابقا أو دفعم
علل 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 ملحق يخون صلاته وبركبت كم تحزي ساينساو مبرقا ودلهم وكبس الكلة معبيتا بسرتتات كمار عدهم مرأيا من النت ودابغا أو دفعهم علل 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 ملحق يخون صلاته وبركبت كم تحزي ساينساو مبرقا ودلهم وكبس الكلة معبيتا بسرتتات كمار عدهم مرأيا من النت ودابغا أو دفعهم علل 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 ملحق يخون صلاته ሰበር ዜና የትግራይ ሰራዊት ዋና አዛዥ ታጋይ ታደሰ ወረደም የፋሽስቱ አብይ አህመድና ግብረ አበሮቹ በአየርና በከባድ መሳሪያዎች የከፈቱት የማጥቃት ዘመቻ ሙሉ በሙሉ መክሸፉ አስታወቁም። የፋሽስቱ ቡድንና ግብረ አበሮቹ የትግራይ ሰራዊት በያዛቸው በአራቱም ግንባሮች ከመስከረም 27 እስከ ጥቅምት 4 2014 ዓ.ም በአየርና በከባድ መሳሪያዎች የጀመሩት መጠነ ሰፊ የማጥቃት ዘመቻ ጀግናው ሰራዊታችን በብቃት በመመከትና በወሰደው የጸረ ማጥቃት እርምጃ ሙሉ በሙሉ በማክሸፍ የፋሽስቱ ወራሪ ሰራዊትና የአማራ ተስፋፊ ኃይል እንዲበታተንና እንዲደመሰስ ሆኗል ብለዋል። ጠላት በአራቱም ግንባሮች ካሰለፋቸው 34 ክፍላተ ሰራዊት 27ቱ በውጊያው እንደተሳተፉ የገለጹት የትግራይ ሰራዊት ዋና አዛዥ ታጋይ ታደሰ ወረደም ከነዚህም ከ70 እስከ 80 በመቶ የሚሆኑት ቅጥረኛ ሰራዊት እንደተደመሰሰና እንደተበታተነም ገልጸዋል። በተመሳሳይ የጭፍራ ግንባርን መቆጣጠር ማለት አዲስ አበባ ቤተ መንግስት መልቀቅ እንደማለት ይቆጠራል በማለት ፋሽስቱ ቡድን ሲመካበት የነበረው የጭፍራ ግንባር በጀግናው የትግራይ ሰራዊት በማፍረስ ላንዴና ለመጨረሻ ተስፋ እንዲቆርጥ በማድረግ በአንጻሩ የጀግናው ሰራዊታችን አቅምና ብቃት ወደ ከፍተኛ ደረጃ ያሸጋገረ ነው ብለውታል። ተመልካቾቻችን የዚህ ዜና ዝርዝር እንደደረሰን የምናቀርብ ይሆናል። وبركبت كم تحزي ساينساو مبرقا ودلهم وكبس الكلة معبيتا بسرتتات كمار عدهم مرأيا من النت ودابغا أو دفعهم علل علل علل